አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደ ሀገሬ ልጆች እኔ ጋር ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁሉ አማን ሁሉ ሰላም። ዛሬ ማለት ነው አንድ ያጠር ያለ ቪዲዮ ይዤላችሁ መጥቻለሁኝ። ምክንያቱም ብዙዎቻችን ስራ ቦታ እንጀራ አስመጥተን እንደዚህ ከሸን አድርገን አንበላም ማለት ነው። ምክንያቱም ይሸታል፣ ማዳም ትቆጣለች፣ ሸተተ ቤቱ ስላለች በሚለው ሽሮ እንኳን መስራት አንችልም ማለት ነው። ስለዚህ ዛሬ አብረን ሽሮ እንሰራለን። ምንድነው ሽታው ወደ ውጭ እንዳይወጣ እንዴት አድርገን እንስራ? ያኔ ሊሸት ይችላል፣ የማይሸት ነገር የለም። በነገራችን ላይ እሳት ላይ ሲጣድ የማይሸት ነገር የለም። ግን በጣም እንደዚህ ኦቨር ሆኖ እንዳይወጣብን ሽታው እንዴት አድርገን ነው መስራት ያለብን የሚለውን ነገር አብረን እናያለን። ምክንያቱም ብዙ ጊዜ እንጀራ እናመጣም፣ ያው አልፎ አልፎ ነው የምናመጣውና ስናመጣ ደግሞ ቲማቲም ቆርጠን ሽንኩርት ቆራጠን ዝም ብለን ከምንበላ ሽሮ ሰራ አድርገን ብንበላ ጥሩ ነው ባይኔ እንደኔ ማለት ነው። ስለዚህ ሰዎቹም ደግሞ ቢለምዱት ጥሩ ነው። ስታመጡ ያው ስርት አድርጋችሁ ብሉ። ያው እንግዲህ ቢጠና ቤቱን መበخር ነው፣ ሌላ ምንም ማድረግ አይቻልም ማለት ነው። ግን ያው የኛ ምግብ የታወቀ ነው፣ በጣም ይሸታል፣ በጣም ነው የሚሸተው። እና ኢንሻአላህ እስኪ አብረን እንስራ ማለት ነው። ያው እንዳያችሁት መጀመሪያ ያው ሽንኩርታችሁን ታዘጋጃላችሁ። ሽንኩርትን ተከተፋችሁ በኋላ ያው የምትሰሩበት እቃ ላይ አድርጋችሁ ብረት ድስትም ሊሆን ይችላል፣ ድስትም ሊኖራችሁ ይችላል፣ ብቻ አላችሁ ቤት አፈራው ላይ ተጨምሩትና ከዛ ዘይታችሁን ታደርጋላችሁ። ማለት ዘይት የሚያስፈልጋችሁን ያክል። አንዳንድ ሰው ዘይት ይወዳል በጣም፣ አንዳንዱ ደግሞ ዘይት አይወድም። እኔ ዘይት ከማይወዱት ሰዎች ነኝ። ምክንያቱም የበዛ ዘይት መገብ ያመኛል ማለት ነው። ስለዚህ ዘይት በብዛት አልጠቀምም፣ ጨውም አልጠቀምም በብዛት። ጨው ያኔም የሆነ ችግር አምጥቶብኝ ምናምን ሳይሆን አልወድም ጨው ሲበዛ ማለት ነው። ያው ጨውም ችግር ያመጣል በእርግጥ የታወቀ ነው። ስለዚህ ምግብ ስትሰሩ ዘይትና ጨውን ቆጠብ አድርጉ፣ ትንሽ አነሳ አድርጉ ለማለት ያክል ነው። ያው ሽንኩርቱ እየተቆላላ ነው። ቲማቲሙንም ቆራርጫለሁ እዚህ ጋር። ቲማቲማችሁን እየቆራረጣችሁ ሽንኩርታችሁንም ማቁላላት ትችላላችሁ ማለት ነው። ብዙ የተለየ ነገር አናደርግበትም። ቅመሙን ቤት ያፈራውን ነው የምናደርገው ማለት ነው። ከዚያ ውጭ ሌላ ልናደርግበት አንችልም። አነስ ያለ እኔና ጓደኛዬ ስለሆን ሰዓቱ ለራሱ ሄዶ ነበረ። ሰዓት ናሽ ምናምን ሆኖ ነው የሰራነውና ተሳንፈን ነበረ። ግን እስኪ እንስራው በሚለው እዚህ ጋር ሁለት ነጭ ሽንኩርትና አንድ ዝንጅብል አድርጌበታለሁ። ይሄ የተዘጋጀ ነው። እንዴት እንዳዘጋጀ ነው ነጭ ሽንኩርቱን ማለት ነው ሰርቼዋለሁ። ቪዲዮ በግማሽ ሰርችላችኋለሁ፣ ልቅላችኋለሁኝ። እንግዲህ ሁሉንም ሰብስክራይብ እያደረጋችሁ ኢንሻአላህ ተከታተሉ። እና በቃ እንደምታዩት ነጭ ሽንኩርትና ዝንጅብል ጨመርኩኝ። ቤት ውስጥ በነገራችን ላይ ሰዎቹ ለምግብ ዝንጅብል ላይ አይጠቀሙም። እኛ ያው ለሻይ ምናምን እንደዚህ ስናመጣ እንዳይበላሽ ብለን ያው ፈጭተን ፍሬዘር እናደርገዋለንና ያው ስለነበር ነው እዚህ ላይ ቅመም የጨመርኩት። ቁንዶ በርበሬ ሀባ እሺስሞ ቁንዶ በርበሬ ቅመም አጠይብ። እንደገና ደግሞ ያኔ ሌላ ምንድነው ከሙን ትንሽ ነው የተጠቀምኩት፣ ከሙን ማለት ነው። በቃ ይሄን ነው የተጠቀምኩት ማለት ነው። አልሙሁም ፍልፍል አስዋዱ ያኔ ትንሽ እንደ ሁሉም ሰው እንደ ፍላጎቱ ነው። እንግዲህ እንደነገርኳችሁ እንደ ፍላጎታችሁ ነው። ሌላም ቅመም ካላችሁ ጨምራችሁ መጨመር ማድረግ ትችላላችሁ። እኔ ግን ፍልፍል አስዋዱ ቁንዶ በርበሬ ማለት ነው እና ትንሽ ከሙን ከዛ ጨው ነው ያደረኩት። ሌላ ምን ያደረኩት ነገር የለም። ያው ሽሮ ቅመም አይወድም ማለት አይደለም፣ ግን ያለው ነው ባህራት አለ መሸከል ምናምን ነገር ግን አላደረኩም ከሱ ማለት ነው። አልሙሁም ቃሪያ አዘጋጅቻለሁ፣ ፍልፍል ሀር እንደምታዩት ማለት ነው። አንድ 5 ፍሬ አዘጋጅቻለሁ ይመስለኛል። እሱን የአከርሽ ነው የምጨምሩበት ኢንሻአላህ። ያው በዚህ መልኩ ቲማቲማችንም እየበሰለ ነው። ቲማቲም ደግሞ ብስል ሲል ሽሯችሁ ላይ ማንኛውም ወጥ ላይ ፈጠጥ አይልም ማለት ነው። በደንብ በብስል ወይም ደግሞ ቆዳው ልጫውን እንዳያስቸግራችሁ ወይ ከላይ በቢላ አንሱት ወይም ደግሞ ትንሽ 2 ደቂቃ የሚሆን
በውሃ ትንሽ ገንፈል አድርጉትና ከዛ ቆዳው እንዳለ ይነሳላችኋል ማለት ነው። ካልሆነ ደቂቅ አድርጋችሁ መክተፍ ነው ማለት ነው። ሽሮአችን ነው ያው እንደምታዩት ሽሮ። በዚህ አጋጣሚ የኢትዮጵያ ሽሮ ከፈለጋችሁ ኮመንት ላይ ያስቀምጡ። ጥሩ አሪፍ ምርጥ የሆነ ሽሮ ነው፣ ከኢትዮጵያ የሚመጣ ነው ማለት ነው። ስለዚህ በኮመንት አስቀምጡ። ለሁለታችን ስለሆነ ያው ብዛትም ሽሮ አንሰራ፣ ምክንያቱም ያው ሲያድር ሲውል ጥሩም አይደለ። በእርግጥ የተረፈንን አሳድረነዋል፣ ግን ትንሽ ነው የተረፈን። የሰራሁትን ትንሽ ነው እንደምታዩት። እዚህ ጋር አሁን 3 መላጊያ ነው ያደረኩት። አሁን ሽታው እንዳይወጣ ብያችሁ ነበር። አሁን ሽታው እንዳይወጣውት አሁን እኔ ሳማስለው ማለት ነው ያው ሁለቱንም እያቀላቀልኩት እያለ ውሃ አልጨመርኩም። በምንድን ብቻ ነው እያሸሁት ያለሁት? በቁሌቱ ብቻ ነው እያሸሁት ያለሁት ማለት ነው። እዚህ ጋር አሁን እንደዚሁ ላይ ውሃ በጨምሩበት ሽታው ወደ ውጭ ወጣባችኋል ማለት። አሁን እናንተ ምንም ነገር ሳትጨምሩ በቁሌቱ ብቻ በክሽ ነው በቃ እሹት ማለት ነው። ልክ እንደ ገንፎ ማለት ነው። እንደ ገንፎ እሽት አድርጉት። አይዝም፣ ዘይት ስላለው አይዝባችሁ። እንደምታዩት እኔ አልያዘም ማለት ነው። እሽት አድርጋችሁ እንደዚህ እንደ ገንፎ በቃ በደንብ አድርጋችሁ። አሁን እዚህ ጋር እኔ ላይ ብዙም ላይ ይታይ ይችላል፣ ትንሽ ሊመስላችሁ፣ ግን ካሜራ አቁሜ በአንድ እጄ ሞባይል ይዤ ስለሆነ በአንድ እጄ ማንኪያውን ይዤ እያማሰልኩ ስለነበረ ድስቱ ብረት ድስቱ ወደ ወዲህ እያለብኝ ነበረ። ስለዚህ ብረት ማንኪያውም ደግሞ ይተለም እንትን አለ የሆነ ልምጥ እንደመለመጥ አለ ማለት ነው። ስለዚህ በመካከል ሌላ የከሻቡን እንጨቱን አምጥቼ በሱም ማማሰል ጀመርኩኝ ማለት ነው። በደንብ አድርጌ ልክ እንደ ገንፎ ነው ያሸሁት ማለት ነው። ካሸሁ በኋላ ውሃ በጎን ትጥድ ያላችሁ እንደምታዩት ማማሰያውን ቀይር ያለው ማለት ነው። ውሃ ካፈላችሁ በኋላ ተጨምሩበታለች። ያን ጊዜ ይሸታል፣ ግን እንደዚህ የተጋነነ ቤቱ ሸተተ ምናምን አትባሉም ማለት ነው። የፈላ ውሃ ነው። በደንብ ካሻችሁት ብስል ካለ በኋላ በጣም ይጥማል ሽሮ ለራሱ። ከዛም እንትን ትላላችሁ፣ የፈላውን ውሃ ተጨምሩበታላችሁ ማለት ነው። የፈላው ውሃ ተጨምሩበት ለራሱ አይጓጉልባችሁም። ቀዝቃዛ ውሃ ከሆነ ግን አንደኛ ይጓጉላል፣ ሁለተኛ ሽታው ቀዝቃዛ ውሃ ስለሆነ ወደ ውጭ ወጣባችኋል ማለት ነው። እንደምታዩት ውሃን የፈላው ውሃ ጨመርኩኝ። እንደምታዩት ነው። ስለዚህ አሁን አቀላቅለውና ቃሪያን ጭምር አድርጌ ክድን አድርገውና በቃ ብስል ይላል ማለት ነው። ብስል ይላል። ጋዙን ቀንስ ታደርጉታላችሁ። ጋዙን ቀንሳችሁ እናንተ ሌላ ስራችሁን መስራት ትችላላችሁ ማለት ነው። ይበስልላችኋል። ከዛ ውጥት አድርጋችሁ ጨዋችሁን ትቀምሳላችሁ። እንደምትፈልጉት ያክል ጨው ታረጋላችሁ። እንዲያልኳችሁ ጨው አታብዙ፣ ምግብ ላይ ዘይት አታብዙ፣ ጥሩ አይደለም፣ ለበሽታ ያጋልጠናል ማለት ነው። እኛ በስደት ነው ያለነው። ስለዚህ እንደምታዩት ሽሮአችን እየተንደከደከች ነው ማለት ነው። ብዙ ትንሽ ሜዳ ላይ ብዙ ፈረሰኛ የሚባለው ነገር ማለት ነው። በቃ እየፈላች ነው። አሁን ክድ እናረጋታለሁ። ግስር አድርጌ ጋዟን በቃ ቆየት ብላል። ትንሽ ደቂቃ ከፈላ መጀመሪያም ስላሸሁት በደረቁ ብዙም አይለኝም ማለት ነው። ስለዚህ ወቅቱም ስለሄደብን ያው ከጓደኛዬ ጋር ሆዲሽን ሰፋ አድርገሽ ለተዘጋጀ እያልኳት ነው። በቃ ለመብላት መዘጋጀት ነው ማለት ነው። ሹፉ ኬፍ አያችሁ። ትንሽ አነስ ያለች ሽሮ ወጥን ምጥን ያለች ነው የሰራሁትና በጣም ማሻአላ የሚጥም ነበረ ምግቡ። አልሞም በላፊያ ብለናል። እናንተም ሰርታችሁ ብሉ። እንደዚህ አድርጋችሁ አትፍሩ። እንጀራ ካመጣችሁ ሽንኩርት ቆርጣችሁ ምናምን በቲማቲም ብቻ አትብሉ። እንደዚህ ስርት አድርጋችሁ በተለይ ምግብ ስትሰሩ ከምግቡ ጋር ጎን ለጎን ስሩት። የምግቡም ሽታ ስላለ አይሸትባችሁም ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። በሌላ ቪዲዮ እንመጣለን። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እና ወዶች ያው በመሀል ሴትዮዋ ጠርታ ሂጅ ነው። ምንም ማድረግ አይቻልም። ኢንሻአላህ እየሰራችሁ ብሉ፣ አትፍሩ። ቤታና ያው በኹል በኋላ ላይ መበኸር ነው እንጂ እንጀራ አምጥታችሁ አምሯችሁ ምናምን ነገር በእንትን ብቻ አትብሉ። እየሰራችሁ ብሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ማሰላማ